በጣም ጠንካራ ሴት ነበርኩ። ምንም ሳያታለኝ ለቤተሰቤ የደረስኩኝ ለችግርተኞች የደረስኩኝ ከራሴ አልፌ ለማንም የደረስኩበት ስራዬ ነው። ሁሉም የነበርኩበትን ስራ አልንቅም። ከሰፈሩ ችግር የለኝም እኔ ምክንያቱም ሰው እራሱን ነው የሚያስከብረው። ማለት ማንም ተገዶ የሚሰራ የለም። እዛ ፍሪጅ መራልም ሆነ የትም አካባቢ ካፍቴሪያ በሚባል ስም እንዳታጠለሹ፣ በስራችሁ እንዳታፍሩ በመጀመሪያ። ምክንያቱም እኔ ለእናቴም የደረስኩት ለወንድሞቼ ለዘመድ አዝማድ የደረስኩት በካፍቴሪያ ስራ ነው። አንደኛ ነገር። ሁለተኛ ነገር በዚህ በምሰራበት ሰዓት ከሰው ጋር ቀረቤታ የለኝም። ከማንም ሰው ጋር አልቀራረብም። በቃ እንዴት ነው ራሴን አስከብሬ ሰው ላይ ሳልደርስ የምኖር ሴት ነበርኩኝ። ብዙ ነገር በካፍቴሪያ ስራ ቤት የሰራሁኝ፣ በካፍቴሪያ ስራ መኪና የገዛሁኝ፣ በካፍቴሪያ ስራ ለቤተሰቦቼ ለእያንዳንዱ መኪና የገዛሁኝ። በቃ እኔ የምታወቀው ፀጉሬን እንኳን በየሁለት ቀኑ ነው የምትፈታው። ያኔ የምቀባው ሽቶ ምናምን ማለት እኔ የሚያውቁኝ በእንደዚህ አይነት እህቴ እዛ ሁለቱንም ካፍቴሪያ ማኔጅ የምታደርገኝ አንዱን አከራይቼዋለሁ። ከዛ ሰፈር ነቅላ አውጥተውኛል። ኦልሬዲ በጣም ስልክ ይደወላል፣ በጣም ብዙ ስልክ ይደወላል። ከእንቅልፌ ብድግ ስል ማለት ነው። ከዛ ቪዲዮ አለ፣ የቪዲዮ ማስረጃ አለ። እንትን አምቡላንስ ልቧን እየመታ እና ጓደኛሽ ልትሞት ነው አትመጭም እንደ ምናምን ሲሉኝ ምንድነው በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብዬ ከካዝናዬ ብር አወጣሁ። ያው ሆስፒታል ልወስዳት ነው ያሰብኩት። ከካዝናዬ 10,000 ድርሃም አወጣሁኝና እኔ ሆስፒታል ልወስዳት ነው የመሰለኝ። ከዛ በኋላ እንዴት እንደደረስኩ እንኳን አላውቅም። ማለት ጓደኛሽ ልትሞት ነው ድረሺ፣ ጓደኛሽ ልትሞት ነው። አንዱ ይደውላል፣ ይሄ ይደውላል። ኧረ ቲጂዬ እህቴን ደውዬ ቤቲ ምንድነው የሆነችው? እስኪ ሂጂ፣ ቢልዲንጉ የት ነው? የጓደኛዬን ቤት እንኳን አላውቅም። እኔ ፍሪጅ መራ የጓደኛዬን ቤት እንኳን አላውቅም። ማሳየት አትፈልግም ነበር። እኔ እንድጎዳባት ስለማትፈልግ አታሳየኝም ነበረ። ራሄል ትባላለች፣ ኤርትራዊ ነች። በታ ብትናገር ደስ ይለኛል። ኤርትራዊ ነች። እሷ ቤት ነበር የምትኖረው። ጓደኛሽ ልትሞት ነው ምናምን ሲሉኝ ካዝናዬን ከፍቼ 10,000 ብር አወጣሁኝና ምክንያቱም እኔ ነኝ ሳስታመማት፣ እኔ ነኝ ሁሉ ነገሯ ለቤቴ፣ እሷም ለእኔ እንደዛ ማለት ነው። እየሮጥኩኝ በርሬ በዛ ብዬ ደረስኩኝ። ፍሪጅ መራል እንደምንም በግድ እታች ወርደው እኔን ነው የሚጠብቁት። በቃ እኔን ነው የሚጠብቁት። ምንድነው ምን ሆናለች ጓደኛዬ? ምን ሆናለች? አምቡላንስ አለ እዚህ ጋር ምን ሆናለች? አስገቡኝ። ተያዝኩኝ። በቃ ተያዝኩኝ በእንትን እንደዚህ በካቴና ለስንት ሰው ያዙኝ ማለት። ምን ሆናለች ጓደኛዬ? ምን ሆናለች? እስከ 30 ደቂቃ በፊት ደውላልኛለች። ምንድነው የተፈጠረው ነገር? እስኪ አስረዱኝ። ቀዠብኩኝ። ታውቃላችሁ ጩኸት አለ ወይ የሚል ጩኸት አለ። ምን ሆነ ነው ጓደኛዬ? ምን ሆናለች? ምንድነው የምትሉኝ? በደረጃ ነው ይዘውኝ የወጡት። በሊፍት እንኳን መጠበቅ ትዕግስት አጥቼ ማለት ነው። ከዛ ይዘውኝ ስሄድ አምቡላንስ አለ፣ በር ተዘግቷል። ጉድሽን ስሚ ይሉኛል። የምን ጉድ ነው? በስመ አብ እኔ ክርስቶስ እያለ ምን ማለት ነው? የምን ጉድ ነው ምናምን ብዬ ከዛ አስገቧት። በቃ አታምንም፣ ሰላም አታምንም። አስገቧት አሉ ልጆቹ ይመሰክራሉ። አስገቧት ምናምን። ከዛ ፎቶ ማንስቻለሁ፣ ቪዲዮ ማንስቻለሁ። ስገባ ራቁቷን ተዘርግታለች። ያኔ አምቡላንስ እንደዚህ እንትን እያላት ነው። ቪዲዮ ቀርጫለሁ። አምቡላንስ እንደዚህ እያለ ምንድነሽ ማንነሽ ሲለኝ አለ ሲስተር ማይ ሲስተር ዋት ሃፕን ያኔ እሷ ምን ሆናለች ሺ ኢዝ ኤንድ አለኝ። ያኔ ሞታለች አለኝ። በዛው ነው ፌንት የበላሁት እኔ ማለት ነው። ሞታለች አለኝ። ከዛ በኋላ አላውቅም እንደተፈጠረ 3 ቀን ምናምን ማለት ነው። 3 ቀን ራሴን አላውቅም ነበረ። ከዛ በኋላ ግን ኤምባሲ ተራሩጬ ኤምባሲ ሄጄ ሬሳዋን ልኬ ከቤተሰቦቿ ጋር ምን ብዙ ነገር ሆነ። ከዛ ሁሌ ጸልይ ነበር። ያፌት ጋር ሄድኩኝ፣ ልጇ ጋር ሄድኩኝ። አዳማ ነው ልጇ ማለት ነው። ከዛ ልጇ ጋር ሄድኩኝና እዚህ ብር ተሰባሰበላት ለሬሳ ማለት ነው። ለሬሳ ምናምን ተብሎ ወደ 40 ምናምን ሺህ ብር ተሰበሰበላት። እሱም ብር በልጁ አካውንት ማለት የዝግ አካውንት ተደርጎ ይዤ ሄድኩኝ ማለት ነው። ያፌት ጋር ማለት ነው። ያፌት ማለት የሷ እንዴት ብዬ አይመለከተኝም። ቢበድለኝ እሱን ነው መጠየቅ የምችለው አይደለ እንጂ እሷ ጋር ሄጄ በድሎኛል እኔንም ማለት የለብኝም። አንቺም አለሽ ስትለኝ ቪዲዮ ካለሽ እኔም አብሬሽ ነኝ ያልኳት። ቪዲዮ ካለሽ እኔም አብሬሽ ነኝ። ቪዲዮ ካለሽ ደግሞ ጠንቋይ ቤት ሲሄድ አይቻለሁ ስላለች ቪዲዮ ካለሽ ፖስት አድርጊ፣ እኔም አብሬው የልጁ እናትም በሆነ እኔም አብሬሽ እቆማለሁ ነው ያልኳት።
ስሙን ደግሞ ስለተሳሳተች ነው ፎቶውን የላኩት እንጂ ሌላ ነገር አይደለም። ስልኩን ላከችልኝ። ስልኩ አለኝ አላልሽም እንዴ? ኧረ በእናትሽ እቺ ባለጌ ነሽ በጣም እንዴ! ነው የሌለ ካንቺ ጋር ደርሰናል። ሞሮክቻ አንተ ይሄ ድምጽ ያንቺ ነው። ቆይ አንዴ ድምጽሽን ልከቺ ተባለው በጓደኞቼ ጋር ይሄ ድምጽ ያንቺ ነው። ሼር ፖስት ምንም ልኬቻለሁ። ስልኬ ባጋጣሚ ነው ዛሬ ነው የተበላሸው። ጤናትና ኧረ እኔ አይደለም አለቀ። ምንም አይነት ያንቺ ምንም አይነት ድምጽ አልተገኘም። እኔ ግን አለቅሽም። እናቴን ነው እዚህ ጋር መዛዛት አይቻልም። ፕሊስ ተከባብረን ነው የምንነጋገረው። ማንም በህግ ማድረግ ትችላላችሁ። የምታደርጉትን አለቀ። እዚህ ጋር መዛዛት አይቻልም። እሺ አሁን ኪያ ያውራ። ሀቡ ማለት አሁን በነገሮች ትንሽ እንትን አዲስ ሆነ አንድ ነገር ሌሎቻችሁ ሚውት አድርጉለት። ኪያ እያወራ ነው። ትንሽ ድምፁን አስተካክለው። ኪያ ታፍኗል። እሺ አሁን ኤደን እንትን በይው ሚውት አድርጊ። አሁን ይሰማል አቡ? አዎ አሁን ጥርት ብሏል። እኔ አሁን ማለት የምፈልገው ነገር ቅድም እሱ ምናልባት ማስረጃዬ በጥንቁልና ምናምን የሚባል ነገር እኔ አሁን ለምሳሌ ጠንቋይ ቤት መሄድ ከሆነ ጠንቋይ ቤት የሚሄደው በጨለማ ነው። ሰው ሳያየኝ ነው የሚሄደው እንጂ ለማስረጃ የሚሆን ነገር ማስረጃ እየተያዘብኝ አልሄድም። እኔ እሱ ቤር ነው በዛ ሰው ላይ እንትን የሚለው ነገር። ግን እኔ አንድ ነገር የምናገረው ነገር አለ። ስለ ስለ እህቶች ምናልባት እነዛ እህቶች እንደተባለ ምክንያቱም እኔ ትላንትና ቪዲዮ አይደለም ስፒከርን አስተካክለው አይሰማም። እየተነፋነፈ ነው ድምፅክ። አሁን አሪፍ ነው። ኦኬ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ 1 2 3 ሴቶች አውርተውኛል። እነዛ ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት እስከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታሃት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2,000 ብር ጠይቃት 1,000 ብር የሰጠች ፓስፖርቷ ወስደክ እንደ ምልክት ነው የምነግርህ። ምናልባት ልታስታውሳት ትችላለህ። ነበረች እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ አሁን በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግብኝ እኔ ላይ የሚደርሰው ሳምንበት ነው ያንን ነገር የሚደርስብኝ። አላምንበትም። ግን እህቶች የሚጎዱ ከሆነ እኔ አሁንም ልንገርሽ ሀቡ፣ እኔ እቺ ህይወቴ ያለች አይደለ ይምጣ እኔን ህይወቴን ማንኛውም ሰው አንድ እህት የምትጎዳ ከሆነ ምክንያቱም ከኔ ከወንዱ ከ1 2 እና 3 ሰው ከማስተዳደር አንድ እህት 8 9 ቤተሰብ የምታስተዳደር እህት ባድን ለእኔ ትልቅ ትርፍ ነው። ኦኬ እህቶቻችንን እንደዚህ የሚያደርጉ ምናልባት ቻፒን ብቻ ሊጠራ ይችላል፣ ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችንን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ በስነ ስርዓት። ሀቡ ምናልባት አሁን እነዚህ ነገሮች እኔ ስናገር ማስረጃ ብለሽ ብትጠይቅኝ እኔ ለአንቺ ማስረጃ ላቀርብ የሚችለው ነገር አይኖርም። ዋይ ጠንቋይ ቤት በሚካሄድበት ሰዓት ለማስረጃ በማያመች መንገድ ነው ማንኛውም ሰው የሚሄደው። ሲመጣ እንኳን አያስታውቅም። የመስለብ ምናምን የሚባለው መንፈስ ምናምን ያ መንፈስ ሀቡ ድንገት ለአንቺ ላይገባ ይችላል። ያ ነገር ከየት ነው የሚመጣው? የሆነ ነገር ያደርጋሉ። እኔ ከአንቺ የሆነ ነገር ለማድረግ ብፈልግ አንቺን የማወቅ ግዴታ የለብኝም። በቃ ኦልሬዲ ውጭሽን ከውጭ አይሻለሁ። ጥሩ ነገር ካለ ምንድነው በትህትና ስጠይቅ እዚህ ጋር እንዴት እንደምታመናጭቀኝና እንደምጮህብኝ አታይ። ያልገባኝ ነገር ስጠይቅ ለምን ጠይቂያለሽ? ሳይገባሽ ዝም ብለሽ ተነጂ እንደከብት። ይግባኝ ልጠይቅ። ጥያቄ መጠየቅ መብት
አለኝ። ድምፅ ሁኚ ተብዬ እስከተጠራሁ ድረስ ጥያቄ የመጠየቅ መብት አለኝ። ጥያቄን የጠየኩት አልገባኝም። ረጅም ስላወራችሁ ጉዳዩ አልገባኝም። እንደማመጥ ፕሊስ። እኔ ያልኩትኝ ባጭሩ የተጠራ ነው። እዚህ ጋር እህቶቻችን መተት ተደርጎባቸዋል እና ድምፁ ናቸው ነው አይደል ብዬ ስጠይቅ እኔ 10 ማስረዳት ይደክመኛል ምናምን ብላ ተቆጣች። ዋትስአፕ ላይ ራሱ ስትጠራኝ በጣም ጮሃብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣሁ። እኔ ቶሎ አልገባኝም ጠየቅኩ።